ሰላም ጤና ይስጥልኝ የተወደዳችሁና የተከበራችሁ ውድ የቻናል ቤተሰቦች በመካከለኛው ምስራቅ አዲስ ውጥረት ነግሷል። ዓለም በከፍተኛ ስጋት ውስጥ በምትገኝበት በዚህ ሰዓት የአሜሪካና የኢራን ፍጥጫ ወደ አዲስ ምዕራፍ ተሸጋግሯልም ተብሏል። የሆርሙዝ ወሽመጥ መዘጋት፣ የቻይና የጦር መርከቦች መንቀሳቀስና በአሜሪካው ፕሬዝዳንት ዶናልድ ትራምፕ ላይ እየተሰነዘሩ ያሉ የፖለቲካ ጥቃቶችን ጨምሮ ሌሎች ሰበር መረጃዎችን ይዤ ቀርብ ያለው አብራችሁን ቆዩ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በሚቀጥሉት 2 ቀናት ውስጥ አዲስ ነገር ሊከሰት ይችላል ሲሉ አስደንጋጭ መግለጫ ሰጥተዋል። ትራምፕ ለኒውዮርክ ፖስት እንደተናገሩት ከኢራን ጋር ያለን ውጥረት ለመፍታት በፓኪስታን ኢስላማባድ በድጋሚ ለንግግር ለመቀመጥ ፍላጎት እንዳላቸውም ተናግረዋል። ምንም እንኳን ቀደም ሲል የተደረገው የ2 ሰዓት ውይይት ያለ ስምምነት ቢጠናቀቅም አሁን ግን ሁኔታዎች ተቀይረዋል። ፓኪስታን በበኩሏ ሁለቱን ሀገራት ለማስታረቅ ዝግጁ መሆኗን ገልጻለች። ሆኖም የፖለቲካ ተንታኞች እንደሚሉት ከሆነ የሁለቱ ሀገራት አቋም እጅግ የተራራቀ በመሆኑ ድርድሩ የመሳካት እድሉ ጠባብ ነውም ሲሉ ተደምጠዋል። በሌላ በኩል ሳተላይቶች የኢራን ሚስጥራዊ ወታደራዊ እንቅስቃሴዎችን ይፋ አድርገዋል። ኢራን ከመሬት በታች የሚገኙ የሚሳኤል ከተሞቿን መግቢያና መውጫ እያጸዳች መሆኑም ታውቋል። ሲኤንኤን እንደዘገበው የአሜሪካ የስለላ ተቋማት ባደረጉት ግምገማ ከአንድ ወር ጦርነት በኋላ ቢሆንም ከ50 በመቶ በላይ የሚሆነው የኢራን ሚሳኤል ክምችት ምንም ጉዳት ሳይደርስበት ይገኛል። ተመራማሪዎች እንደሚሉት ኢራን የተኩስ አቁሙን ጊዜ እየተጠቀመችበት ያለችው ለድርድር ሳይሆን ለቀጣዩና ለማይቀረው ጦርነት ራሷን ለማዘጋጀት ነውም ተብሏል። የሆርሙዝ ወሽመጥ መዘጋት የዓለምን ሀገራት ለሁለት ከፍሏል። ፕሬዝዳንት ዶናልድ ትራምፕ የወሽመጡ መዘጋት አሜሪካን አይጎዳም፣ ምክንያቱም እኛ ትልቅ የነዳጅ አምራች ነን ሲሉ ተናግረዋል። ይሁን እንጂ ይህ እርምጃ ቻይናን ክፉኛ አስቆጥቷልም ተብሏል። የቻይና መከላከያ ሚኒስቴር ባወጣው መግለጫ የንግድ መርከቦቻቸው በጦር መርከቦች ታጅበው ጉዟቸውን እንደሚቀጥሉ አስታውቀዋል። ማንኛውም በቻይና መርከቦች ላይ የሚሰነዘር ጥቃት ተመጣጣኝ ምላሽ እንደሚሰጠውም አስጠንቅቀዋል። ይህም በቀጠናው የዓለም ሀያላን ሀገራት ቀጥተኛ ግጭት ውስጥ ሊገቡ ይችላሉ የሚል ስጋትም ፈጥሯል ተብሏል። የአረብ ሀገራት በተለይ ሳውዲ አረቢያ በአሜሪካ ላይ ከፍተኛ ግፊት እያደረጉ ይገኛሉ። ሳውዲ አረቢያ ውጥረቱ ከቀጠለ ኢራን በየመን የሚገኙ የሁቲ አማጽያንን በመጠቀም የባብ ኤል መንደብን ወሽመጥ ልትዘጋ ትችላለች የሚል ስጋት አላት። በተመሳሳይ የአውሮፓ ህብረት አባል ሀገራት በጉዳዩ ላይ ለሁለት ተከፍለዋል። አንዳንዶቹ ከአሜሪካ ጋር መቆምን ሲመርጡ፣ ሌሎቹ ደግሞ ከቻይና ጋር ያለውን የንግድ ግንኙነት ማስቀጠል ይበልጣል በማለት እየተከራከሩ ይገኛሉ። በመጨረሻም በአሜሪካ የውስጥ ፖለቲካ አዲስ ክስተት ተፈጥሯል። ዲሞክራቶች ፕሬዝዳንት ትራምፕ ሀገሪቱን ለመምራት በአእምሮም ሆነ በአካል ብቁ አይደሉም በሚል በ25ኛው የህገ መንግስት ማሻሻያ መሰረት ከስልጣን ለማንሳት እንቅስቃሴ ጀምረዋል። ምንም እንኳን የሪፐብሊካን ቁጥጥር ባለቤት ምክር ቤት ይህ ህግ የመጽደቅ እድሉ ጠባብ ቢሆንም በዋይት ሃውስና በዲሞክራቶች መካከል ያለው ፍጥጫ ግን ከፍ ብሏልም ተብሏል። በመጨረሻም የዓለም ፖለቲካ ወደት ያመራል። ሙሉውን አብረን የምንመለከት ይሆናል። እስከዛው ቼርን ሰብት ቪዲዮን ላይክ አድርጉት፣ ቻናሉን ሰብስክራይብ እያደረጋችሁ መቀላቀላችሁን አትርሱ እያልን ዝግጅታችንን እዚህ ጋር አጠናቅ